ጋር በቃ ምሽት እንዛላችሁ እንዴት ዘመን ቦሌ አፍሪካ ቬኒው ወሎ ሰፈር በማታ ምን ይመስላል የሚለው ለቲክቶክ ጓደኞቻችን ቤተሰቦች እያሳየን ስለሆነ አቤል ዛሬ ገና ከገጠር ነው የመጣው። ከተማ እያሳየን ነው። ዮናስ ገና አሁን ከራሱ ሽሮ ሜዳ ልጅ ነው። በነገራችን ላይ ሜትሮፖሊታንን ሁለት ህንፃ ነው። ሜትሮፖሊታን ይሄ ወሎ ሰፈር አደባባይ ግራውንድ ይባላል። ብዙ ጊዜ አበባ የተተከለበትና አሁን ላይ ግን ሜትሮፖሊታን በቃ ቱርኮች ናቸው። ዝም ብለሽ ሜትሮፖሊታን ሪል ስቴት እዚህ አካባቢ ነው። ሜትሮፖሊታን እዚህ ጋር ሁለቱን ፊኒሺንግ የሰራ ነው እና ሻባ ይሄ ትሮፒካል ቋጣሪው የቱርክ ሰውዬ ወደ ሩዋንዳ አስቴር ነች። ሩዋንዳ መዞሪያ ይባላል። ሩዋንዳ መዞሪያ ይባላል። ግን ምንድነው እሱ በዚህ ጋር ሩዋንዳ ኤምባሲ ዘንባባዎቹ እኮ መብራታቸው የት ሄደ? ዘንባባዎቹ ከስሯል። በተፈጥሮ መብራት አላቸው። ይሄ ራማዳ ሆቴል ይባላል። ራማዳ ከተማው ላይ ድሮ ኖረንበታል። ተጋሽተናል ነበረው። ሜትሮፖሊታን በነገራችን ላይ የቱርኮች ሪል ስቴት ነው። ከዚህ በኋላ ዘፈን ጋብዘናቸዋል። በግል እኔና አንቺ አልተወያየንም። የማህደር አሰፋን ህንፃ ሼክ አለ ቲክቶክ ላይ የትኛው ሞራላው ህንፃ የማህደር አሰፋ የትኛው መስቶት ዋይፋይ ያበራችሁ አጥፉ። ድምፁን አጥፋት። ማህደር አሰፋ ድምፁን አሳስገው። አረ ቲክቶክ አይደለም ቪዲዮ ነው። ክርስቶስ ዝምታው ምንድነው? ቀደምም አሁንም የመረጥኳች ነው። ዝምታው ምንድነው? ቀደምም አሁንም የመረጥኳች ነው። ሲገባሽ ሚስጥር ዝምታው ምንድነው? ቸልታው ምንድነው? ሌላ አላሰኘኝም። የመረጥኳችሁ ነው የመረጥኳችሁ። መርጠሽ አንዱን ያዢው ከሽና ከሚታ አንቺን ነው ሰማሽ ወይ ልብሽ ያምታ መልሱን ስጪኝ። ዝምታው ምንድነው? ቀደምም አሁንም የመረጥኳችሁ ነው። መልሱን ስጪኝ። ዝምታው ምንድነው? ቀደምም አሁንም የመረጥኳችሁ ነው። ስትከተይ ስመጣ ስትሸሺ ስመጣ ስትሸሺ ምንም አልገባሽም ለጠባይሽ
ተመለሽ ስመጣ ስትሸሺ ስመጣ ስትሸሺ ምንም አልገባኝም ለኔ ጸባይሽ ለኔ ጸባይሽ መርዝ ያዘሽ ሰምተሽ እንዳትሰማ አያዛልቀሽም እንዲህ ከሆነማ መልሱን ስጪኝ ዝምታው ቅድምማ መልሱን ስጪኝ ዝምታው ምንድን ነው ቅድምማ የመረጥኳት መልሱን ስጪኝ ዝምታው ምንድን ነው ሻባን በጣም አሳቋር ነው ያለው ሰላጣ ሊገዛ ሰላጣ አንድ ቅጠል አንተ እኮ ያልሰራው አንድ ያለኝ ይላል አንድ ያለኝ ማለት